ይሄንን ቪዲዮ ክርስቲያኖች ጭምር ቢያዩት ይመረጣል። ስላልተገለጸ ነገር አፋቸውን ይዛሉ። ይሄ በትክክል ኢትባዕ ማለት አይደል? አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ ተገለጸም። ሰሞኑን በአዲስ አበባ ዩኒቨርሲቲ ሙስሊም ሙተነቂብ ተማሪዎች ላይ የተፈጠረው ነገር ምንድነው? ትናንትና አዲስ አበባ ዩኒቨርሲቲ ውስጥ እንግዲህ ሙስሊም ተማሪዎች በተለይ ሙስሊም ሴት ተማሪዎች እስላማዊ አለባበሳቸውን ለብሰው ዩኒቨርሲቲው የሚያቀርባቸውን ሰርቪሶች ማግኘት አለመቻላቸውን ተከትሎ እንታገስ፣ በአላህ ፈቃድ እናሸንፋለን። ሰርቼ ለፍቼ አልተሳካልኝ፣ ደክሜ ውጤታማ አይደለሁ፣ ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ድረስ አማርነኝ እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሼ መጥቻለሁ። ሁላችሁም እቺን ቪዲዮ ላይክ ጠቅ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የዙል ሂጃ 10 ቀናት አላህ ካለ ነገ ወይ ከነገ ወዲያ ይጀምራል። እነዚህ 10 ቀናት ማለት አላሁ ስብሓነሁ ወተዓላ የሚመለክባቸው ውድ ቀኖች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ፀሐይ ከወጣችባቸው ቀኖች ሁሉ እንደነዚህ ቀኖች ያለ የለም፣ ጌታ አላሁ ስብሓነሁ ወተዓላን ለማምለክ አሉ። 9ኛውን ቀን ደግሞ የጾመ ሰው ማለት ነው የ2 ዓመት ወንጀሉ ይማርለታል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት 1 ዓመት ያለፈ ወንጀሉን 1 ዓመት የሚመጣ ወንጀሉን። ስለዚህ የተለያዩ አምልኮዎች መፈጸም ይቻላል። በዚህ 10 ቀኖች ውስጥ ወደ አላሁ ስብሓነሁ ወተዓላ ለመቃረብ በሮች ሁሉ ተከፍተዋል። ፈስተቢቁል ኸይራት፣ መልካሞችን በመስራት ቢዚ እንሁን። 9ኛ ቀንን የሚጾሙት እነማን ናቸው? እዚህ አገር ተቀማጭ የሆኑና ሐጅ ያልሄዱ ሰዎች ናቸው። ሐጅ ላይ ያሉ ሰዎች 9ኛዋን ቀን አይጾሟትም ማለት ነው። ባረከላሁ ፊኩም። መቼ ይሆናል? ባላህ ፍቃድ ነገ ወይ ከነገ ወዲያ እንዘጋጅ ኢንሻአላህ። ሁላችንም እንዘጋጅ። እነዚህ ወርቃማ 10 የዙል ሂጃ ቀናቶች ከፊት ለፊታችን እየመጡ ነው። ኦልሬዲ ደርሰዋል። ወይ ነገ ወይ ከነገ ወዲያ ነው። ስለዚህ ሁላችንም በተዘጋጅተን ለመልካም ስራ ለመልካም ተግባር በጾም በዒባዳ ልንጠናከር ሁላችንም ከወዲሁ ዝግጁ ልንሆን ይገባል። በጣም ደስ ይላል። አልሐምዱሊላህ ረቢል ዓለሚን ለዚህ ቀን እንዳደረሰን። ምክንያቱም ይሄንም ቀን ሳይደርስ የሞቱ አሉ። አስቡ 9ኛውን ደግሞ ቀን የጾመ ደግሞ የ2 ዓመት ወንጀሎቹ ከዚህ ቀደም የተሰራቸው 2 ዓመት ወንጀሎቹ የሚማርበት በጣም ትልቅ እድል የሆነ ቀናቶች እየመጡ ነው። ስለዚህ በአግባቡ እንጠቀምባቸው። ከዛ ውስጥም ያው በእነዚህ ቀናት ውስጥም ሰደቃ ማድረግ ትልቅ ኒዕማ ነው እና ከፊታችን ደግሞ ያው ይሄ 10 ቀናት የዙል ሂጃ ካለቁ በኋላ ዒድ አልፈጥር አለ፣ ዒድ አልአድሃ አለ። ዒድ አልአድሃን እንግዲህ ለሚያከብሩ የሚስኪት ማቅ በደካሞች እንደተለመደው ሁልጊዜ እንደምናደርገው ይሄ 4ኛ ዙር ነው። ይሄ ማለት 4 ዓመት ማለት ነው የሚደረግ ነው። ሁላችሁም ተባብረን ኢንሻአላህ ለሚስኪሌት መለካሞች በግ ምናምን አስበናል ለማስገባት። ብነይቱ መልካም ነው ነይታችሁ እነዚህ ነገሮች ወደ ተግባር ብንቀይራቸው እስካሁን ባለው ሁኔታ ውስጥ ከዚህ ሁላ ቤተሰብ 5 ነው እየተሳተፈው ያለው። 15000 ብያለሁ በአንድ ሰው። ዛሬ ምናልባት እሱ ከተቆጠረ 12000 ምናምን ብር ገብቷል። 5 ሰው ማለት ነው። ይከብዳል። ተው እኛንም ተስፋ ታስቆርጥን። ወላሂ በመልካም ነገር እንተባበር፣ እንተጋገስ። ይገባኛል ጊዜው ከባድ ነው በአሁን ሰዓት ላይ ሁላችን ላይ ባለው ሁኔታ አንተ ይላል ኑሮና ነገር ጫና አድርጎናል። ይገባኛል። ግን ደግሞ መቼም ከአንዳችን እንሻላለን በእርግጠኝነት። ስለዚህ ብንተባበርና በዚህ ከፊት ለተመተታ አካውንት ማለት ነው እኔ ሁላችንም ከማስጨነቅ በቃ 60 ሰዎች 15000 ብር አለቀ። አሁን ልቀድማዋችሁ እንደነየቱት እንደሰጡት ወንድመቶቻችሁ እናንተም አስገቡ። ከዚህ ቀደም መሳተፉ ሰዎች እኔ አዲስ ሰዎችን አላስጨነቅም። ምክንያቱም አታቁም ስለማታቁም ምንድነው የሚለው ትውቻላችሁ። እንደዛ ነው ብዙም አለምናችሁ። ሁሉ ጊዜ ግን በየአመቱ ከመጀመሪያው የረመዳንም የዒዱ አፍጥሩም መሳተፉ ሰዎች አላችሁ እና በመልካም ነገር መሳተፉ ሰዎች አላችሁ። አሁንም ነጊታችሁ በሳተፉ መልካም ነው። ኢንሻአላህ እንቀጥል። ስላልተገለጸ ነገር አፋቸውን ይዛሉ። ይሄ በትክክል ኢትባዕ ማለት አይደል? አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነብያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል። አንገትስ አለው የለውም? እርሱም አልተገለጸም። ጉልበት አለው የለውም? አልተገለጸም። አህሉ ሱና ወል ጀማዓ ደግሞ የመጡት ማስረጃዎች ዘንድ መቆም ነው መገለጫቸውና እንዲህ አይነት ጥቅል
እና አሻሚ ቃላትን ለአላህ ባረጋጋጭም ይሁን በአፍራሽ ቃና አያስጠጉም። አለውም አይሉም የለውም አይሉም ያለ እውቀት አያወሩም። ዝም ነው የሚሉት። ስላልተገለጸ ነገር አፋቸውን ይዛሉ። ይሄ በትክክል ኢትባዕ ማለት አይደል? አላህ ለራሱ ያረጋግጠው ማረጋገጥ፣ ያፈረሰው ማፋረስ፣ ዝም ያለውን አላህ ያለፈለውን ደግሞ እኛ ምን አልፈዋለን ዝም ብለን አይደል? በዚህ መልኩ ነው ስለ አላህ Subhanahu Wa Ta'ala ባህሪያት ሊኖረን የሚገባው መውቂፍ ማለት ነው። እስቲ ይሄንን ቪዲዮ ያመጣሁበት ዋነኛ ምክንያትና መግቢያ ላይ ይሄ ክርስቲያኖች ይሄን ቪዲዮ ቢያዩት መልካም ነው ያልኩት ሰሞኑን ከነሑሱ ውይይት በኋላ እሱ እነዚህን ጥያቄዎች ያልተገለጸ ብሎ ካለፈ በኋላ ለማፌዝም ለማላገጥም በቃ እነሱን ድል እንዳደረጉ ነገር በጣም በስፋት ሶሻል ሚዲያ ላይ እየዞረ ይገኛልና እስቲ ነቃ ካሉት ምናልባት ድንገት ይህንን ቪዲዮ ካዩት በእርግጥም ብዙ ሰዎችም እየመለሱላቸው ይገኛሉ። አሁንም ቀዝቀዝ ብሏል። ምክንያቱም እነሱ ጋር ያልተገለጹ ነገሮች አሉ። አሁን ላይቭ ራሱ ከመግባት በፊት ወንድማችን ወይም ኡስታዝ ሑሱ ጋር ገብቼ ነበር። ይህን ተመሳሳይ ጥያቄ የጠየቀ ነበርና አንደኛው እና የጠየቀው ጥያቄ እግዚአብሔር አፍንጫ አለው እያለ በቃ የማይሆን ጥያቄዎች መጠየቅ እና አፍንጫ ውስጥ ያለው ጸጉሩስ ምን አይነት ነው? ነጭ ነው? ጥቁር ነው? የሚሉ ጥያቄዎች ማለት እንደዚህ አይነት የህፃን የሶስተኛ ክፍል ተማሪ ቢጠይቀውን ጥያቄ ትታችሁ መጠየቅ ያለበት ማወቅ ያለባችሁ ነገር ማወቅ ይኖርባችኋል። እኛ አልহামዱሊላህ ረቢል ዓለሚን ለኒዕመተል ኢስላም አላህ Subhanahu Wa Ta'ala ራሱን በገለጸበት ልክ በቃ ነው የምናውቀው ማለት ነው። ከዛ ውጪ አላህ እጅ አለው ምን አይነት እጅ ያለው ትልቅ ነው? ጠባብ ነው? ሰፊ ነው? ቀይ ነው ጥቁር ነው እያልን አንፈላሰፍም። በቃ የነገርን ብቻ እናውቃለን። ያው እናንተ ጋር መጨመሩን ምናምን ትሉታላችሁ፣ መሳሉን እናንተ ትወዳላችሁ። እንደዚህ የሆነ ነገር ከተባላችሁ ስላችሁ ማምለክ ስለምትወዱ ነው ትንሽ የከበዳችሁ። እኛ ግን አላህ ባሳወቀን ልክ እናውቀዋለን። ያነገረን ደግሞ በቃ ባልተገለጸም ብለን እናልፈዋለን። አለቀ። 4 ነጥብ። በደንብ ሼር ይደረግ። ትናንትና አዲስ አበባ ዩኒቨርሲቲ ውስጥ እንግዲህ ሙስሊም ተማሪዎች በተለይ ሙስሊም ሴት ተማሪዎች እስላማዊ አለባበሳቸውን ለብሰው ዩኒቨርሲቲው የሚያቀርባቸውን ሰርቪሶች ማግኘት አለመቻላቸውን ተከትሎ ይህ ጉዳይ እንዲፈታ ላለፉት ወራት እነዚህ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች መብታቸውን ሃይማኖታዊ መብታቸውን የማስከበር ከፍተኛ ኃላፊነት ያለበትን መጅሊስንም ሳይቀር እንዲሁም ደግሞ የእነዚህን ተማሪዎች ድምፅ የማሰማት የሞራል ኃላፊነት ያለባቸው ሙስሊም ሚዲያዎችን ሁሉ ደጅ ሲጠኑ የከረሙ ቢሆንም በነገራችን ላይ እነዚህ አንዳንድ የሙስሊም ሚዲያዎች አይመለከተንም ብለው የመለሷቸው የሙስሊም ሚዲያዎች እንዳሉም ሰምተናል። ለጊዜው ስማቸውን ባናነሳውም አስፈላጊ ከሆነ ወደፊት ማንነታቸውን ስማቸውን በግልጽ እናገራለን። ለማንኛውም ግን ይህንን ሁሉ ሙከራ ሲያደርጉ የነበሩት የዩኒቨርሲቲ ሙስሊም ተማሪዎች መጨረሻ ላይ ምላሽ አለማግኘታቸውና የነዚህን ጉዳይ ተከታትሎ መፍትሄ ለመፈለግ ምንም አይነት ፍላጎት ያለው አካል አለማግኘታቸውን ተከትሎ እንግዲህ በትላንትናው ዕለት የዩኒቨርሲቲው ፕሬዚዳንት በር ላይ በምታዩት መልኩ ከጠዋት ጀምሮ እንግዲህ ሙሉ ቁጭ ብለው እስከ ሌሊት ድረስ ቁጭ ብለው መፍትሄ እንዲሰጣቸው በሰላማዊ መንገድ ጠይቀዋል። ማታም ላይ እንግዲህ አንዳንድ የመጅሊስ አመራሮች መጥተው ጉዳዩን በጊዜያዊነት የምትባሉ አይሰመርባትና እናወራበታለን። በጊዜያዊነት ጉዳዩ ለተወሰነ ጊዜ ላልታወቀ ጊዜ በጊዜያዊነት ግን አትሊስት ይህ ጉዳይ መፍትሄ እንዲያገኝና የእስላማዊ አለባበሳቸውን ለብሰው ዩኒቨርሲቲ የሚያቀርበውን ሰርቪሶች እንዲያገኙ ስምምነት ላይ ተደርሷል ተብሏል በትላንትናው ዕለት። ይህ ሁሉ የሆነው ግን እንደምታውቁት የዛሬ 6 ወር ከግማሽ ዓመት በፊት ማለት ነው የትምህርት ሚኒስቴሩ ፓርላማ ላይ ወጥተው ከመጅሊሱ ፕሬዚዳንት ጋር ሙስሊም ሴት ተማሪዎች ኒቃባቸውን አውልቀው እንዲማሩ ስምምነት ላይ ደርሰናል ብለው ፓርላማ ላይ መናገራቸውን ተከትሎ የመጅሊሱ ፕሬዚዳንት ከምክትሎቻቸው ጋር ወጥተው በቁጣ መግለጫ ሰጥተው ነበረ። ምንም አይነት ስምምነት ላይ አልደረስም ብለው መግለጫ ሰጥተው ነበር። ያ ብቻ ሳይሆን ደግሞ ይህንን ጉዳይ የዚህ የሙስሊም ሴት ተማሪዎችን ጉዳይ እንግዲህ ተከታትሎ የሚፈታ ኮሚቴ አቋቁም ያለው ከሚመለከታቸው አካላት ጋር ተወያይቶ የሚፈታ ኮሚቴ አቋቁም ያለው 17 ብዛት ያለው ኮሚቴ አቋቁም ያለው ብለው ከተናገሩ እነሆ ዛሬ 6 ወር ሆኖታል። ይህ ኮሚቴ ግን ማንነቱ እስካሁን ድረስ አልታወቀም። ግልጽ ሊደረግ ይገባል ብለን በተደጋጋሚ ብንጠይቅም ኮሚቴው መቋቋሙን ሳይሆን አለመቋቋሙን በሚያሳይ መልኩ እስካሁን ድረስ በዚህ 6 ወር ውስጥ በዚህ ጉዳይ ስለተወያየው ውይይት ግልጽ የተደረገ ነገር የለም። ስለመወያየቱም የሚታወቅ ነገር የለም። ይህ ኮሚቴ ስለመቋቋሙም የሚታወቅ ነገር የለም። እነዚህ 17 ሰዎች የዚህ የሙስሊም ሴት ተማሪዎችን ፊውቸር የሙስሊሞችን ፊውቸር ተማሪዎች ፊውቸር ናቸው ታውቃላችሁ። ይህንን ጉዳይ ኃላፊነት ወስዶ እየተንቀሳቀሰ ነው የተባለው ኢማጂነሪ ኮሚቴ ኢማጂነሪ ነው እስካሁን ድረስ
ማንነቱ የታወቀ ነገር የለም። ከነዚህ 17 አባላት 3ቱን እንኳን ግልጽ አልተደረጉም። ስለዚህ ምን አደረጋችሁ ብለን እንኳን እንዳንጠይቃቸው ምንም ግልጽ የተደረገ ነገር የለም እነማን እንደሆኑ ኮሚቴዎቹ ራሱ። ለማንኛውም ግን ይህ ኮሚቴ አለ የተባለው ኢማጂነሪ ኮሚቴ መወያየቱን ሳይሆን አለመወያየቱንና ሲጀመርም ኤግዚስት አለማድረጉን በሚያሳይ መልኩ እንግዲህ ባለፉት 6 ወራት ይህንን ጉዳይ ተከታትሎ ለመፍታት ምንም አይነት ሙከራ ስለመደረጉ ግልጽ አለመደረጉን ተከትሎ እንግዲህ ሙስሊም ሴት ተማሪዎች ጉዳዩ አፍንጫቸው ላይ ሲደርስ በምታዩት መልኩ እንግዲህ ተማሪዎቹ በራሳቸው ጥያቄ ጠይቀዋል ማለት ነው በትናንትናው ዕለት። እነዚህ ተማሪዎች ባይደወይ ባለፉት 6 ወራት መጅሊስንም ደጅ ሲጠኑ እንደነበረ ሰምተናል። በተደጋጋሚ ጉዳይ እንዲፈታላቸው ጥያቄ ሲያቀርቡ የነበረ ቢሆንም ያው አይደለም ኮሚቴው ዋናው መጅሊስም መልስ እንዳልሰጣቸው ነው እየተናገሩ የነበረው። ለማንኛውም ግን አሁንም በድጋሚ የምንጠይቀው ያ ኮሚቴ ምን ዋጠው የት አለ ወይ ሲጀመር ነው ወይስ ውሸት ነው አልተቋቋመም የሚለው ነገር አሁንም ድረስ ግልጽ አልሆነም። ነገር ግን አክሽን ስፒክ ላውድሊ ከንግግር አክሽን በጣም ስለሚያወራ ባለፉት 6 ወራት ምንም አይነት ነገር ስለመደረጉ ግልጽ አለመደረጉን ተከትሎ ኮሚቴው አልተቋቋመም የሚለውን አቋም ግን ማንም ሊወስድ የሚችልበት ፕሮባቢሊቲ እንዳለ ይታወቃል። ለማንኛውም አሁንም በጊዜያዊነት ነው የተባለው። በጊዜያዊነት ማለት ከ2 ሳምንት በኋላ መልሶ ይህ ችግር ሀፕን ሊያደርግ ይችላል ማለት ነው። ዘላቂ መፍትሄ አልተሰጠውም ማለት ነው። ይህንን ዘላቂ መፍትሄ እንዲያመጣ ኃላፊነት ተሰጥቶታል የተባለው ኢማጂነሪ ኮሚቴም ደግሞ እስካሁን ድረስ ምንም ነገር አለማድረጉን ነው የምናውቀው። ስለማድረጉም የተነገረን ነገር የለም፣ ለህዝብ ግልጽ የተደረገ ነገር የለም። ስለዚህ ይህ በጊዜያዊነት የሚባለው ላለፉት 100 ዓመታት መጅሊሱ ሲከተል ላለፉት ከተመሰረተ ጀምሮ ሲከተሉ የነበረው አካሄድ ነው። የሆነ ቦታ ኮሽ ይላል፣ የሆኑ አመራሮችን ይልክና በቃ በጊዜያዊነት ይባላል። ከ3 ወር በኋላ ደግሞ ሰንበዲ ኤልስ የሆነ ችግር ይፈጥራል፣ አሁንም በጊዜያዊነት ይባላል። ስለዚህ በትናንትናው ዕለት የመጅሊስ አመራሮች መጥተው በጊዜያዊነት ፈታ ነው የሚለው ነገር ማስተኛ እንጂ መፍትሄ እንዳልሆነ ሁላችሁም ልታውቁት ይገባል። ስለዚህ አሁንም ኒቃብ ለብሶ መማር ይቻላል ኦር ኒቃባቸውንም አውልቀው መማር ይችላሉ የሚል ፈትዋ የመስጠት መብትና ኃላፊነት ያለው መጅሊሱ ስር ያለው የዑለማዎች ምክር ቤት ነው። ይህንን ፈትዋ ሰጥቶ ለዚህ ጉዳይ መፍትሄ ሊያበጅለት ይገባል። የመጅሊሱ ፕሬዝዳንት ስለ ኒቃብ ማንም አይመለከተውም፣ ኒቃብ መልበስና አለመልበስ እስላማዊ አለባበስ ነው የሚለውን ጉዳይ የምንወስነው እኛ ነን ብለው ነበር ዛሬ 6 ወር በሰጡት መግለጫ። ስለዚህ ይህንን ወስነው ሙስሊም ሴት ተማሪዎች አውልቆ መግባትም ካለባቸው ፈትዋ ይስጡን ፊት ለፊት። ምክንያቱም ዑለሞቹ እነሱ ስር ነው ያሉት። አውልቆ መግባት የለባቸውም ከተባለ ከሴኪዩሪቲ አንጻር የሚባሉ ችግሮች የሚፈቱበትን መንገድ ተወያይቶ ከሚመለከተው አካላት ጋር ተወያይቶ መፍትሄ መስጠት ያለበት መጅሊስ እስካሁን ድረስ ዝም እንዳለን ያለው። ስለዚህ ከ3 ሳምንት በኋላ ይህ ችግር መልሶ ላለመፈጠሩ ምንም አይነት ማስረጃ የለም ማለት ነው። እኔ እንደ ሀሳብ የማቀርበው ነገር ቢኖር መጅሊሱ ሲጀመር እዚህ ነገር ውስጥ ጣልቃ መግባት አልነበረበትም። ምክንያቱም እነዚህ ተማሪዎች ለበርካታ ጊዜ የመጅሊስ ቢሮ ሄደው ደጅ ጠንተዋል፣ ጠይቀዋል። ኧረ ጉዳያችን እየደረሰ ኧረ ምን አደረሳችሁ ብለው ተደጋጋሚ ሄደው ጠይቀዋል። እንግዲህ ወንድማችን እንደተናገረው ማለት ነው። ስለዚህ መልስ አልሰጣቸው። መልስ ካልሰጣቸው ደግሞ እነሱ ማድረግ ያለባቸውን ነገር አደረጉ። ትናንትና ከዙሁር ጀምሮ እስከ ሌሊቱ 5 አካባቢ ድረስ ቁጭ ብለው እዛው የዩኒቨርሲቲው የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ማለት ነው ቢሮ ላይ ፊት ለፊት ቁጭ ብለው አሳልፈዋል። ድምጻቸው እንዲሰማ መልስ እንዲሰጣቸው ማለት ነው። ይህ ሰላማዊ ትግል ነው። ለምንድን ነው የሚያዘን እንትን የሚልባቸው? ወላሂ ትንሽ አይደብራቸውም? አይሸመቀቁ? በቃ እንዳረግ ያርጋቸው። መፍትሄ ሊሰጣቸው አልቻልክም። በቃ መፍትሄ ሊሰጥ አልቻለም፣ ከብደዋል። ስለዚህ እነሱ በሰላማዊ ትግላቸውን ጀመሩ። መታችሁ መሀል ላይ ደግሞ ይሄን ትግላቸውን ታቆረፍዳላችሁ። በቃ ልክ እንደተለመደው በመግለጫ አድርጋችሁ ልታሳልፏቸው ማለት ነው። ዛሬ ድረስ እኮ የጉንጅሬ ሙስሊሞችን ሙተነቂብ ተማሪዎች እኮ አልተፈታም። የነሱ ችግር ስንቱ ሙተነቂብ ትምህርት አቁሟል። በአክሱም ያሉ እህቶቻችንም እንደዛው የነሱ ችግርም እኮ አልተፈታም። የነሱንም በመግለጫ አሳልፋችሁ እነዚህንም በመግለጫ ልታሳልፏቸው ነው። ቆይ ምናምን ብላችሁ በቃ ካልቻላችሁ አልቻላችሁ ማለት እናንተ በቃ እነሱም እኮ አላስጨነቋችሁ። በቃ አልቻሉም ብለው እኮ ምን አደረኩ? የራሳቸውን የሆነ ሰላማዊ ትግል ጀመሩ። ምንም ነገር ሳይረብሹ ኮሽ ሳያረጉ ምን ሳይሉ በቃ በሰላማዊ መንገድ ጀመሩ። ለምንድን ነው መሀል ላይ ገብታችሁ የምትረብሹት እናንተ ራሳችሁ ማለት ነው? ለምን ማን ዋላችሁ? ለምን ትረብሻላችሁ? መፍታት አቅቷችሁ 6 ወር ሙሉ መፍታት አቅቷችሁ አንድ ቁጭ አላችሁስ? በሰላማዊ መንገድ ጠየቋችሁ፣ ተመላለሱ አለ። ያንን ነገር መፍታት አቃታችሁ። በቃ እናንተ ከምናስጨነቃችሁ ብለው እነሱ ብላቸው መንገድ ሄዱ። ወላሂ ሼም አይዛቸውም። ግን በአላህ ወላሂ ሐቂቃ ሼም ሊይዛችሁ ይገባል። ልታፍሩ ይገባል።
ነገ ማለት ነው የሚወቅሳችሁ ትውልድ ይመጣል። ሐቂቃ በዚህ ማለት ነው ሰላማዊ በሆነ መንግስት ስር ቁጭ ብለህ መብትን አለማስከበር ጥግ ድረስ ሄደ ማለት ነው። ጥግ ድረስ ሄደ መብትን አለማስከበር ወላሂ ሼም ነው። ልታፍሩ ይገባል በራሳችሁ። ተውት፣ የክፍለ ሀገሩ ተውት። በቃ እሱ የለ በቃ ከብዷቸዋል። እዛ ጭራሽ የሚሄድም አያውቁታቸዋል። አፍንጫችሁ ስር ያለው አዲስ አበባ ዩኒቨርሲቲ ይሄን ነገር ይሄን በደል ሲፈጽምባቸው ይሄን እንኳን ታግላችሁ ሄዳችሁ ይሄን ነገር መብታቸው ማስከበር አልቻላችሁ። ታዲያ የእናንተ መሪነት የእናንተ እዛ ጋር መቀመጡ ትርጉም ምን ላይ ነው? ምን ላይ ነው? ወላሂ ወጣቱ ሶሻል ሚዲያ ያለው ወጣት እኮ እንዳለ መሮታል። በቃ አሁን ተማሳይ ንግግር ነው ሁላችንም እየተናገርን ያለው። አሁን ሰምታችኋል፣ ዳውድም የተናገረው ብዙ ጊዜ የምላችሁን ነገር ነው። በቃ መጅሊስ መጣና መግለጫ ሰጥቶ ራጥ ነው የሚለው፣ በመግለጫ ሸውዶ ይሄዳል። ብዙ ጊዜ ደግሞ ይሄን ነገር ይናገራል። ይሄ ብቻ ሰው ሚዲያ አጠቃላይ በዚህ ጉዳይ ላይ የሚሰሩ ለሙስሊሞች ድምጽ በመሆን የኢስላሚክ ሚዲያ የሚሰሩ ሰዎች እንዳለ የመጅሊሱ ነገር በቃ በጣም ከባድ ነው። በቃ ሂደታቸው ማለት ነው። ይሁ ነገር እንኳን አይሉም። በቃ ወጥተውን ይሄን ነገር እንዳለው በቃ እዚህ ጋር ደርሰናል፣ በቃ አልቻላቸው ማቃቱን ምናምን ማለት ይቻላል እኮ። ከበዳችሁ እንረዳችኋለን። ከአቅማችሁ በላይ ከሆነ ንገሩን እንዴ። ከባድ ነው ወላሂ። እናንተስ መጨረሻ ላስተላልፍላችሁ የምፈልገው መልእክት ምንድን ነው? በተለይ በመላው ሀገሪቷ ያላችሁ በመላው ሀገሪቷ በዚህ በኒቃብና በተለያየ በኢስላሚ ጉዳዮች ላይ እየተቸገራችሁ እየተፈተናችሁ ላላችሁ እህት ወንድሞቼ፣ በተለይ ሙተነቂብ ተማሪዎች እህቶቻችን አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ አላህ ያበርታችሁ፣ አላህ ያጀግናችሁ። ለእነሱም አለን ብላችሁ ለምታገሉ ወንድሞችን በአጠቃላይ ኢንሻአላህ በርቱ። አላህ ከትዕግስተኞች ነው። ታገሱ ኢንሻአላህ። የትዕግስታችሁ አንድ ቀን ፍሬ ያፈራል። ዛሬ ላይ ከትምህርት ገበታችሁ ላይ ብትሰናከሉ፣ ቢያባሯችሁ፣ ቢገፏችሁ፣ ቢመቷችሁ፣ ቢሰድቧችሁ ኢንሻአላህ የእናንተ ትግል የእናንተ አልወርቅ ባይነት የእናንተ ማለት ነው ጀግንነት ለቀጣይ ትውልድ ትልቅ ፍሬ ያፈራል። ትልቅ ፍሬ ማለት ነው። ቀጣይ ትውልድ ሲመጡ ቀጣይ እህቶቻችሁ፣ ወንድሞቻችሁ፣ ልጆቻችሁ ሲመጡ ሊማሩ ሲሄዱ ምናልባት እንደናንተ የማይሰቃዩበት ጊዜ ይመጣል። የእናንተ ትግል ግን ወሳኝ ነው። ምንም ተስፋ ሳትቆርጡ ታገሉ። መጅሊሱ ከጎን ያልቆምም እንትና ከጎን ያልቆምም ሳትሉ ኢንሻአላህ የራሳችሁን ህብረት ፈጥራችሁ ሰላማዊ ትግል አድርጉ። ኢንሻአላህ እኛም በቻልነው አቅም ከጎናችሁ ነን። ሰርቼ ለፍቼ አልተሳካልኝ፣ ደክሜ ውጤታማ አይደለሁ፣ ታግሰኸው አምቀኸው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ፣ መንገድ ላይ አጽኒ፣ መንገድ ላይ አበርቺ። የሰው ልጅ በተስፋ ነው የሚሆነው። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ይወድቃል። ሲጀመር አንድ ጤነኛ ሰው ተስፋ ወደፊት የሚታየውን ራዕይ ከሌለው በቃ ይሄ ሰው ወይ ሞቷል ወይ አብዷል። ሁላችንም የሚያኖረን ተስፋ ነው አይደለ? ተስፋ ነው እኮ የሆነ በጃችን የሚጨበጥ ነገር እንኳን ባይኖር ተስፋ ያኖረናል። ተስፋ እንድንጠነክር ያደርገናል። ተስፋ ካለን ኢንሻአላህ ነገ የተሻለ ነገር ይመጣል ብለን እናስባለን። ተስፋ ከሌለስ ይህ ሰው እርግጠኛ ነኝ ወይ አብዷል ወይ ሞቷል አይደለ? ሰው የሚሰደደው የሆነ ነገር ታስባለህ። በተስፋ እኮ ነው። በተስፋ ነው ኢንሻአላህ ሸቀል አድርጌ ነገ ቤተሰቦች የተሻለ ቦታ ደርሳለሁ። ይህ ተስፋ ነው። አንድ ተማሪ ሲማር ተምሬ ዶክተር ሆናለሁ ተስፋ ነው አይደል? ይህም ኢንሻአላህ ሁላችን በተስፋ ነው የምንኖረው። በመንገዳችን ላይ ግን ብዙ እንቅፋት የሚሆኑብን ነገሮች አሉ። ብዙ ፈተና የሚሆኑብን ነገሮች አሉ። እነዛን በትዕግስት ማሳለፍ ነው። ለምን ተስፋችን ላይ ለመድረስ ያሰብን ቦታ ለመድረስ ትዕግስታችን ወሳኝ ሚና ይጫወታል። ኢንሻአላህ እንግዲህ እኔም ተስፋ አድርጌያለሁኝ አላህ ካለ ለመጪው ዒድ አልአድሃ 60 የቲሞችን ለማስፈጠር የዒድ በግ ለማስገባት በየቤታቸው ይህ ተስፋ ኢንሻአላህ ይሟላል ብዬ አስባለሁ። ከቤቴ ላይ ብዙ ፈተናዎች ቢኖሩም ብዙ ነገሮች፣ አንደኛው ምንድነው እይታ መቀነስ ነው። የኔ ዩቲዩብ ቻናል ሐቂቃ ኦልሬዲ በቃ ሞቷል ቻናሉ ማለት ነው። በቃ ዝም ብዬ ነው እንጂ እየቀረስኩ ያለሁት ቻናሉ ሞቷል። ኢንሻአላህ ግን እንደምንም እኛ ሞተ ምናምን ብለን በተስፋ ሳንቆርጥ ይነሳብን እየሰራ እንገኛለን። እንደምታዩት ነው ከ2000 ከ3000 በላይ ቪው የለም። 70 ምናምን ሰብስክራይበር አለ፣ 1000 ሰብስክራይበር አለ። ግን 2000 3000 በዛ ከተባለ 4000 ቪው ነው ያለው። ይህ ምንድነው ተስፋ የሚያስቆርጥ ነገር ነው። በነገራችን ላይ በተለይ ዩቲዩበር ሆናችሁ በሶሻል ሚዲያ እየተንቀሳቀሳችሁ እንደዚህ አይነት ቪው ምናምን ሲኖር ተስፋ ያስቆርጣችኋል። ግን ከፊት ለፊት የሆነ ትልቅ ተስፋ ካላችሁ ግን የሆነ ነገር አገኛለሁ የሆነ ነገር ካላችሁ ግን ኢንሻአላህ ተስፋ አትቆርጡም፣ ትሰራላችሁ
እና እናንተ ተስፋ አትቁረጡ፣ በርቱ፣ ጠንክሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።